እንዲደናቀፍ በመቶዎች የሚቆጠሩ ቦምቦች በየከተማው ስልቅም ኖረናል። ሰው የራሱን ወገን የራሱን ወንድም ማን ላይ እንደሚያርፍ ሳያቅ እንደረበሽኩ ለማለት ብቻ ከሆነ ሀገር የተላከለትን ቦምብ ይዞ በየከተማው መሄድ ይህ ጤነኛ የትግል ስልት አይደለም። ያ ቦምብ ልጅህን፣ እናትህን፣ ወንድምህን፣ እህትህን ሊገል ይችላል። ጠላት ላይ የሚያርፍ አይደለም። ቦምብ ሁለት ጠላትና ወዳጅ ተብሎ በተለዩ ኃይሎች ድንበር ተለይቶ የምትወራወረው ጉዳይ እንጂ ማህበረሰብ ውስጥ ኳስ የሚጫወት ሰው ውስጥ ምርጫ የሚያደርግ ሰው ውስጥ የምትገባው ጉዳይ አይደለም። ምርጫ ውስጥ ማን እንዳለ ስለማይታወቅ እና ይህ አስተሳሰብ መቀረፍ ያለበት ይመስለኛል። የባንዳነት ተላላኪነት፣ ለጥቂት ጥቅም ሲባል ታዛዥነት፣ ካልቀጠቀጥክ ካልገረፍክ በስተቀር በንግግር ያለማመን በሽታ መፈታት ያለበት ይመስለኛል። ይህ ከምርጫ ጋር ትስስር የለውም። ብንመረጥም ባንመረጥም እንደ ዜጋ ለሰላም ለአንድነት የምንሰራ ይመስለኛል። ስልጣን ለማግኘት ያለው አማራጭ ኃይል ብቻ ነው ብሎ ያመኑ ወገኖች አሉ። ከነሱ ውስጥ የማይናቅ ቁጥር በየጊዜው በሰላማዊ መንገድ እየመጣ ነው ያለው። አሁንም በሰላማዊ መንገድ የሚመጡ ወገኖቻችን ካሉ በራችን ክፍት መሆን አለበት። አሁንም ለበለጠ ይቅርታ፣ አሁንም ለበለጠ ልብ ስፋት፣ አሁን ለበለጠ መቀበል መዘጋጀት አለብን። የምንገነባው ሀገር ነው፣ የግል ጉዳይ አይደለም። ሀገር ሲገነባ ብዙ ነገር መተው አለበት፣ ከፍላጎት ባሻገር መሆን አለበት። ትናንት የነበረን የጸና አቋም ነገም የሚቀጥል ይመስለኛል። ብንመረጥም ባንመረጥም የፖለቲካ ፓርቲ ነን፣ ብንመረጥም ባንመረጥም ትልቅ ፓርቲ ነን። ይህ አስተሳሰብ ህዝብ ውስጥ እንዲሰርጽ ሁሉም ኃይሎች ይህ ነገር እንዲያምኑ እንደምንሰራ ምንም ጥርጥር የለውም። ሰላም ግን በመንግስት ፍላጎት ብቻ የሚመጣ ተደርጎ መውሰድ የለበትም። ለምሳሌ